ሰበር መረጃ ከትግራይ የፖለቲካ ፓርቲዎች ተሰምቷል። መነሻውን በትግራይ ክልል ያደረገውና በክልሉ የፖለቲካ እንቅስቃሴ ላይ የነቃ ተሳትፎ እያደረገ የሚገኘው ሳልሳይ ወያኔ የፖለቲካ ድርጅት ለጠቅላይ ሚኒስትር ዶክተር አብይ አህመድ ከባድ ማሳሰቢያ ሰጥቷል። ፓርቲው ጠቅላይ ሚኒስትሩን በትግራይ ህዝብ ላይ የጅምላ ፍረጃ እያደረጉና በቀጣይም ህዝቡን ለከፋ ቀውስ የሚዳርግ ስራ እየሰሩ ነው ብሏቸዋል። የትግራይ ተፈናቃዮች እንዲመለሱ የጠየቀው ፓርቲው ሌሎች ማሳሰቢያዎችንም ለጠቅላይ ሚኒስትሩ አቅርቧል። ይህ በእንዲህ እንዳለ በአዲስ አበባ ከተማ የትግራይ ወጣቶች ላይ ያነጣጠረ አፈሳ መጀመሩን ከፍተኛ የመንግስት ባለስልጣን አረጋግጠዋል። ዘርዘር አድርገን እንነግራችኋለን። በአማራ ክልል አሳሳቢ በሆነ ሁኔታ ከፍተኛ ቁጥር ያላቸው የሃይማኖት አባቶች እየተገደሉ መሆኑ ይፋ ተደርጓል። የአማራ ክልል የእስልምና ጉዳዮች ከፍተኛ ምክር ቤት ከምርጫ ማግስት ኢማሞችና የመስጊድ ሀዲሞች ላይ ዛቻዎች፣ ማስፈራሪያና ግድያዎች እየተፈጸሙ ይገኛሉ ሲል ገልጿል። ጉዳዩ ምንድን ነው? ተከታዮቹን ደቂቃዎች አብራችሁን ስትቆዩ ዝርዝር መረጃዎችን የምትሰሙ ይሆናል። ክቡራን ተከታታዮቻችን በሳቱ ጥንቅራችን እነዚህንና ሌሎች በርካታ ጉዳዮችን በዝርዝር እናስደምጣችኋለን። ለአዳዲስ ወቅታዊና ታማኒ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀዳሚ ወዳደረግነው መረጃችን ስናልፍ ዶክተር ደሳለኝ ጫኔ ከፖለቲካ እንቅስቃሴ ራሳቸውን ማግለላቸውን ይፋ አድርገዋል። ላለፉት 5 ዓመታት የህዝብ ተወካዮች ምክር ቤት አባል የነበሩትና በነቃ ተሳትፎ የሚታወቁት ዶክተር ደሳለኝ ጫኔ የፓርላማ ቆይታቸውን በይፋ ማጠናቀቃቸውን ተከትሎ ከማንኛውም ቀጥተኛ የፖለቲካ እንቅስቃሴ ራሳቸውን ማግለላቸውን ይፋ አድርገዋል። ከአሁን በኋላ በማንኛውም የፖለቲካ ፓርቲ ውስጥ በአባልነትም ሆነ በደጋፊነት እንደማይሳተፉም በይፋ ገልጸዋል። ዶክተር ደሳለኝ ባወጡት መግለጫቸው ጠቅላይ ሚኒስትር ዶክተር አብይ አህመድ አብረን እንስራ በማለት ላቀረቡላቸው ጥሪና በምክር ቤቱ እንዲቀጥሉ ለነበራቸው ፍላጎት ምስጋና አቅርበው ውሳኔያቸው ግን በግል ውጥኖች ላይ ማተኮር መሆኑን አንስተዋል። ከፖለቲካ ራሳቸውን ለማግለል የፈለጉበትን ምክንያታቸውን ዶክተር ደሳለኝ ጫኔ ሲያስረዱ በሙያቸው ሀገራቸውን ለማገልገል በግሉ ሴክተር አዳዲስ የስራ ውጥኖች ላይ ለመሰማራትና ለቤተሰቦቻቸው በቂ ጊዜና ትኩረት ለመስጠት እንደሆነ አስረድተዋል። ባለፉት 10 ዓመታት በጣና ሐይቅ የእምቦጭ አረም መከላከል አክቲቪዝም፣ በፓርቲ ምስረታና በፓርላማ አባልነት ህዝብን በቅንነት ማገልገላቸውን የገለጹት ዶክተር ደሳለኝ ለ45 ቀናት ታስረው በነበረበት ወቅት ጭምር ከጎናቸው ለነበሩ የባህር ዳር መራጮቻቸውና ደጋፊዎቻቸው ምስጋና አቅርበዋል። ፖለቲካዊ ተሳትፏቸው ቢያበቃም የአማራ ህዝብ አንድነትና ከሌሎች ወንድሞቹ ጋር ያለው አብሮነት እንዲጠናከር እንዲሁም ለሀገሪቱ ዘላቂ ሰላምና ለእውነተኛ ብሔራዊ ውይይት በሙያቸው የበኩላቸውን አስተዋጽኦ ማድረጋቸውን እንደሚቀጥሉ አስታውቀዋል። የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ከምርጫ ማግስት ኢማሞችና የመስጊድ ሀዲሞች ላይ ዛቻዎች፣ ማስፈራሪያና ግድያዎች እየተፈጸሙ ይገኛሉ ሲል ገልጿል። የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ከምርጫ ማግስት በተከታታይ ሳምንታት ታስቦበት በሚመስል መልኩ ኢማሞችና የመስጊድ ሀዲሞች ላይ እስከ መኖሪያ ቤታቸው በመሄድ ዛቻዎችና ማስፈራሪያ እየተፈጸመ ይገኛል ሲል ገልጿል። በተጨማሪም የምሽት ሶላት አሰግደው በሚመለሱ ኢማሞችና ሰጋጆች ላይ የተኩስ ሩምታ በመክፈት ግድያዎች እየተፈጸሙ መሆኑንም አስታውቋል። ምክር ቤቱ ይህንን ያስታወቀው ሰኔ 30 ቀን 2018 ዓ.ም ለሁሉም ዞንና ከተማ አስተዳደር እስልምና ጉዳዮች ምክር ቤት ባስተላለፈው አቅጣጫ አዘል መልእክቱ ነው። የክልሉ ምክር ቤት በመልእክቱ የሃይማኖት አባቶቹንና መሪዎቹን በመግደል ህዝብ ሙስሊሙን የማበሳጨትና ከፍተኛ የስነ ልቦና ጫና ውስጥ መክተት ዓላማ ያደረገ ተግባር ነው። ህዝባችን ይህንን መረዳት ይገባዋልም ብሏል። የክልሉ እስልምና ጉዳዮች ከፍተኛ ምክር ቤት የጉዳዩን አሳሳቢነትና አስደንጋጭነት በአግባቡ በመረዳት ከሚመለከተው ከፍተኛ የመንግስት አካላት ከዞንና ከወረዳ እስልምና ጉዳዮች ምክር ቤት አመራሮች ጋር እየተወያየ ጉዳዩን የማክሸፍና የመከላከል ተግባርን ለማከናወን እየሰራ እንደሚገኝም ገልጿል። ምክር ቤቱ እየተፈጸሙ ያሉትን ተግባራት ለመከላከል ኢማሞች በልዩ ሁኔታ ጥበቃ ማድረግና በጋራ እንዲንቀሳቀሱ እንዲደረግና
ከአካባቢው የመንግስት መዋቅር ጋር በትብብርና መረጃ መለዋወጥ እንዲኖርም አሳስቧል። አክሎም ህዝበ ሙስሊሙ የምሽት ሶላቶችን ሰግደው ከጨረሱ በኋላ ወደ የሚሄዱበት አካባቢና ቦታ በጋራ እንዲንቀሳቀሱ መልእክቱን አስተላልፏል። በተጨማሪም ከሌሎች የማንኛውም እምነት ተከታይ የማህበረሰብ ክፍሎች ጋር በትብብር በመከባበርና የተለመደውን ህዝባዊ መስተጋብር ማጠናከር ለሀገር ሰላምና የኢኮኖሚ ግንባታ ስራዎች አስተዋጽኦ የሚደረጉ ተግባሮችን በመላው ሙስሊም ማህበረሰባችን ተግባራዊ እንዲደረግም ሲል ጥሪ አቅርቧል። ምክር ቤቱ ቀደም ብሎ ሰኔ 21 ቀን ባወጣው መግለጫ በዳንግላ ከተማ በታላቁ ተውፊቅ መስጂድ በኢማምነት ለ15 ዓመታት ያገለገሉ ሼህ ሱፊያን አደም የሻህ ሰላት አሰግደው ወደ ቤታቸው በር በመቃረብ ላይ ሳሉ በግፍ ተገድለዋል ሲል ማስታወቁ ይታወሳል። በትግራይ ክልል የሚንቀሳቀሰው ሳልሳይ ወያኔ ጠቅላይ ሚኒስትሩ በትግራይ ህዝብ ላይ እያደረጉት ነው ያለውን የጅምላ ፍረጃ እንዲቆምና ተፈናቃዮች እንዲመለሱ ጠይቋል። ሳልሳይ ወያኔ ትግራይ ወይንም ሳወት ለጠቅላይ ሚኒስትር ዶክተር አብይ አህመድ በጻፈው ይፋዊ ደብዳቤ ጠቅላይ ሚኒስትሩ በትግራይ ህዝብ ላይ እየወሰዱት ያለው የጅምላ ፍረጃና ፍርድ እንዲቆምና ለሰላም ያላቸውን ዝግጁነት በተግባር እንዲያሳዩ ሲል ጠይቋል። ፓርቲው ከትናንት በስቲያ ጠቅላይ ሚኒስትሩ በምክር ቤት ያደረጉትን የሰላም ጥሪ ንግግር አስመልክቶ ባወጣው መግለጫ እንደከዚህ ቀደሙ የቀረበው ጥሪ ህዝቡንና ገዢውን የማይለይ ነገር ግን የትግራይን ህዝብ እንደ ህዝብ ሰላም እንደማይፈልግ ባላንጣ የፈረጀና እንደ ጠቅላይ ሚኒስትር እመራዋለሁ ከሚለው ሀገር ውስጥ ለሚገኝ ህዝብ ያስተላለፈው አይመስልም ሲልም ተችቶታል። ይሁንና ጠቅላይ ሚኒስትር ዶክተር አብይ አህመድ ለሰላም ያላቸው ዝግጁነት በበጎ እንደሚቀበሉትም ጠቅሰውታል። ሳወት እውነተኛ ሰላም ለማምጣት ከንግግር ባለፈ የአመለካከት ለውጥና ተግባር እንደሚያስፈልግም አሳስቧል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለትግራይ ህዝብ በሚል የተላለፈው መልእክታቸው ተመሳሳይ ፍረጃ ያለው ቢሆንም ይህ የመጀመሪያቸው አይደለም ባይ ነው። እነዚህ ገለጻዎችና አቀራረቦች ታዲያ እሳቤው ፖለቲካዊ ድርጅትና ህዝብን እንደማይለይ ብቻ ሳይሆን ለሁለተኛ ሰላም ዝግጁነት እንደሌለው የሚያስጠረጥር ነው ብሏል። ፓርቲው በትግራይ ህዝብ ላይ መሰረታዊ ዕቀባዎችና የኢኮኖሚ ጫናዎች ተጥሎበታልም ብሏል። በባንክ በደሞዝ በነዳጅና መሰረታዊ ሸቀጦች ላይ የሚደረገው ዕቀባ አሁንም እንደ ፖለቲካ ማሸነፊያ መሳሪያ እየተጠቀመበት ይገኛል ሲልም ከሷል። የፌዴራሉ መንግስትንም ለዚሁ ተጠያቂ አድርጎታል። አክሎም በፕሪቶሪያው ሰላም ስምምነት መሰረት የትግራይ ተፈናቃዮችን በክብር የመመለስ ኃላፊነት የፌዴራል መንግስት ቢሆንም በምዕራብ ትግራይ ያሉ ህገወጥ የጸጥታ መዋቅሮች ባለመፍረሳቸው ተፈናቃዮች በካምፕ እንዲማቅቁ ተደርጓል ሲልም ከሷል። ህወሓት ነው ያገታቸው የሚለው የመንግስት ሰበብም ወጣቶች ወደ ሌሎች ክልሎች በነጻነት እየተሰደዱ ተፈናቃዮች ግን ተከዜ መሻገር አለመቻላቸው ሐሰት መሆኑን ያረጋግጣልም ብሏል። የመከላከያ ሰራዊት በተቆጣጠራቸው የትግራይ አካባቢዎች ህገ መንግስታዊ ወሰንን የሚጥሱ ሰልፎችንና በህዝቦች መካከል ግጭት ለመፍጠር ያለሙ አደገኛ ቀስቀሳዎች በመንግስት አነሳሽነት በግልጽ በብልጽግና ፓርቲ አባላት እየተመሩ ነው ሲልም ፓርቲው ወንጅሏል። በመጨረሻም ሳልሳይ ወያኔ ትግራይ መንግስት ለትግራይ ህዝብ ያቀረበው የሰላም ጥሪ እውነተኛ ሊባል የሚችለው ለነዚህ ቀጥተኛ ጥያቄዎች በጎ ተግባራዊ ምላሽ ሲሰጥ ብቻ መሆኑንም አስገንዝበዋል። ችግሩን ከመሰረቱ ለመፍታት ለህገ መንግስቱ መገዛት፣ ህዝብን በእኩልነት ማስተናገድና አገልጋይ አመለካከትን ማረም እንደሚገባም አሳስቧል። በመጨረሻም በአዲስ አበባ በአንድ ምሽት ከ300 በላይ የትግራይ ተወላጆች ታስረው እንደነበር ተሰምቷል። በትግራይ እየተደረገ ያለውን መጠነ ሰፊ ወታደራዊ ግዳጅ አምልጠው ወደ አዲስ አበባ የሸሹ የትግራይ ተወላጆች ታስረው እንደነበር የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ይፋ አድርገዋል። ከታሰሩት መካከል በርካቶች እንዲለቀቁ ማድረጋቸውንም አክለዋል። የጠቅላይ ሚኒስትሩ የአፍሪካ ቀንድ አማካሪ የሆኑት አቶ ጌታቸው ረዳ በትናንትናው ዕለት በአንድ መድረክ ላይ ያደረጉት ንግግር ትኩረት ሳቢ ሆኗል። አቶ ጌታቸው በርካታ ጉዳዮችን በንግግራቸው የዳሰሱ ሲሆን አሁን በትግራይ እየተደረገ ያለው ወታደራዊ ግዳጅ አዳዲስ ተፈናቃይ እየፈጠረ ነው ብለዋል። ለእኔ ከትግራይ የውትድርና ግዳጅ አፈሳ ፈርቶ የሚመጣ ሰው ተፈናቃይ ነው፣ ስራ ፍለጋ አይደለም የመጣው እዚህ ብለዋል። በርካታ የትግራይ ተወላጆች እየታሰሩ ነው የሚል ሪፖርት በተደጋጋሚ የቀረበላቸው በመሆኑ
በቅርቡ ከፌዴራልና ከአዲስ አበባ ፖሊስ ጋር ውይይት ማድረጋቸውን ጠቅሰው ስለ ሁኔታው አስረድተዋል። አንዱንም የነበረው ሁኔታ ያስደነግጣል። በእርግጥ ከጸጥታ አካላቱ ጋር ስለምንነጋገር በአጭር ጊዜ ውስጥ ያለአግባብ የታሰሩ ሰዎች ማስፈታት ላይ ጥሩ ነው። ከሚመለከታቸው አካላት ጋር እንገናኛለን። ነገር ግን አንድ ቦታ ለሚኩራ ክፍለ ከተማ በአንድ ምሽት ብቻ 300 አካባቢ የትግራይ ተወላጆች ታስረው ነበር። ከዚያም ውስጥ በትክክል ይህ ነው ላይባል በማይችል ወንጀል ተጠርጥረው እንዲቆዩ የተደረጉ 9 ብቻ ናቸው በማለትም ገልጸዋል። አቶ ጌታቸው በቁጥጥር ስር ውለው ከነበሩ ሰዎች ብዙሃኑ ተፈናቃይ መሆናቸውንና መኖሪያ ስለሌላቸው በአንድ ቤት ውስጥ በርካታ ሰዎች እየኖሩ እንደሚገኙም ጠቅሰዋል። የተከበራችሁ ተከታታዮቻችን ለሳቱ ያሰባሰብናቸው መረጃዎቻችን በዚሁ አበቁ። በሌሎች ጥንቅሮች እስክንገናኝ ሰላም ቆዩን። ለአዳዲስና ወቅታዊ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁን።